ከመግቢያው ያነሳናቸው ነገሮች ከመጽሐፍ ቅዱስ አንጻር ማየት አለብን። ከዛ በፊት ግን ቅድም መርጌታ ኃይለ ልዑል እንደተናገሩት እሳቱን መጥቶ መልአክ መታው ይላል። ሚካኤል መታው ወዘበጦ በበትሩ በብትር መታው ይላል። ገብርኤል ደግሞ መስቀል የለም ያኔ በመስቀል ሄዶ እንዲህ አርጎ መስቀሏን በዝቅዝቅ አንደኛ መስቀል አይዘቀዘቅም ነውር ነው። ቄስ ተው እንጂ መስቀል አይዘቀዘቅም። ዘቅዝቆ መስቀሉን እንደዚህ አድርጎ ውሃውን ባርኮ ነው የለም። እዚህ ላይ የታመጡት መታየት ያለበት እዚህ ላይ የሚናገረው እነዚህ ሰዎች ገቡ፣ እሳቱ ውስጥ ነው የተጣሉት። እሳቱ ግን ሰናፊላቸውንም አላቃጠለም አልነካም ነው የሚለው። ምንም መዛ መጦ ባረከው ምናምን ሚል የለም፣ በብትር መታው ሚል የለም። ግን አራተኛ አካል ነበረ። ይህን ደግሞ ሲያስቀምጠው የአማልክት ልጅ ይመስላል ይላል። ናቡከደነጾር እንግዲህ የሚያወራው በሆነ በሰው ምሳሌ ወይም በሆነ ነገር ስለታየው መልአኩን ልኮ፣ በነገራችን ኢየሱስንም ልኮ ነው ያዳነን እግዚአብሔር። የላከው ማንን እንደሆነ እዛ ላይ ስም ስላልገለጸ ገብርኤል ነው ብሎ መናገር ይሄ ለገብርኤል አዛኝ ያስመስላል እንጂ ውሸት ነው። በቃ ገብርኤል ብንለዚህ ላይ ገብርዬ ቢገባ ምናምን የሚል ያዘኔታ ድርሰት ነው እዚህ ላይ እየተጻፈውና የለም እዚህ። ከዚህም የተነሳ ገብርኤልን አንደኛ የእግዚአብሔር ልጅ ብለውታል። ሁለተኛ ገብርኤል እግዚአብሔር አቤኪ ቅድም ያልኩት ፈነወ ቃሎ ገብርኤል አስተማሲሎ አለ ቢለው ሰላም ሰላም ወሰላም ብሎ ለመልክኪ ማርያም ፍጽሜ ይኩሉ ያንቺን መልክ ሁሉን ከጨረስኩ በኋላ እሱን ምን እለዋለሁ? ሰላም ሰላም እለዋለሁ። ምን ሆኖ ስለመጣ ገብርኤልን መስሎ ቃል ስለመጣ ፈነወ ቃል ሆነ የሚለው አይደል? በመጀመሪያው ቃል ሆነ የሚለው ቃል ነበረ። ገብርኤልን አስመስሎ ቃልን ላከ ነው እኮ። አሁን እዚህ ጋር ራሱ ይሄ ምን ያመጣል? የሥነ መለኮት ተፋለሱ መጽሐፉ የሚነግረህ እግዚአብሔር ገብርኤል ልኮ ገብርኤል አበሰረ እንድትጸንስ አበሰረ ነው የሚለን እንጂ ገብርኤልን መስሎ እግዚአብሔር መጣ ይላል። አንድ እኮ በጣም ይገርማል እኮ ራሱ ትልቅ ስህተት ነው። እሱን እንድናወራበት ነው መርጌታ። ምናልባት እዚህ እንትን ላይ ብስራት ላይ ስንገባ በዛው እንድንገባ ነው መንደርደሪያ ሀሳብ ይሆነን ብዬ ነው። እና ገብርኤልን ቀጥታ መልአክ እንደሆነ በደንብ ማሳየት አለብን ለተመልካቾች። ገብርኤል አበሰረ እንጂ ምንም ያለ ነገር የለም። ምንም ያደረገው ነገር የለም። መጽሐፉ የሚነግረን ገብርኤል አበሰራት፣ ከዚያ እሷ ብስራቱ ስትቀበል ሄደ። ከዚያ ውጪ ሌላ ነገር የለም። ግን ምንድነው? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል ነው የሚለው። ስለዚህ ጽንሰቱ በመንፈስ ቅዱስ አማካኝነት የሚከናወን እንጂ ገብርኤልን መስሎ መጥቶ በማርያም ውስጥ የገባ ምን ባይነት ነገር የለም። ይሄ በጣም ትልቅ ስህተት ነው። በነገራችን ላይ ነገረ ስጋዌን የሚያፋርስ ምስጢረ ስጋዌን የሚንር ትምህርት ነው ማለት ነው። እና በጣም ይሄ ትክክል አይደለም። እሺ እናወራበታለን እንድናየው ነው በደንብ። ይሄን የሥነ መለኮት ተፋለሶ በደንብ አድርገን ማየት አለብን። አንዱ ወልደ እግዚአብሔር ነው፣ የእግዚአብሔር ልጅስ ነው ወይ? እንደገና ገብርኤል ነው ወይ? ገብርኤልን መስሎ ነው ወይ የእግዚአብሔር ቃል በማርያም የተጸነሰ? እንዲህ ብለን መውሰድ አለብን። እንደገና ደግሞ ቅድም እንዳልነው ገብርኤል ብእሲው አምላክ ሰውም አምላክም ነው ወይ የሚለውን በደንብ ማየት አለብን። ስለዚህ ከዚህ አንጻር እንዴት ታዩታላችሁ እናንተ? አሁን ይህን በደንብ ከመጽሐፍ ቅዱስ ጋር በደንብ ካየነው በኋላ ቀጥታ ገብርኤል ምንድን ነው ያደረገ ወደሚለው እንገባለን። ገብርኤል መልአክ ነው፣ መጽሐፍ ቅዱሳችን በደንብ የሚነግረን ነው። የእግዚአብሔር መላእክት ሁለቱ በቅዱሳት መጽሐፍ ተጽፎ የምናገኛቸው መላእክት በአዲስ ኪዳንም በብሉይ ኪዳንም ሚካኤልና ገብርኤል ናቸው። ሌላ ስሙ የተጠቀሰ መልአክ የለም። እልፍ አእላፋት ስፍር ቁጥር የሌላቸው እግዚአብሔር የሚያመልኩ የሚላኩ የሚሰፍሩ መላእክት አሉት እግዚአብሔር። ግን እያንዳንዱ እየመዘዝ ስም አልሰየመለትም። ሳዳቃኤል ምናምን አለ እኮ የሚደገም። አንዳንዱ እኮ ሰይጣን ነው። እውነቴን ነው፣ የሰይጣን ስም እኮ ነው። እነዚህ መላእክት ግን የታወቁ ናቸው። ስራቸውም የታወቀ፣ ግብራቸው ራሱ የተገለጠ ነው። የገብርኤል ግብር የሚካኤል ግብር የተገለጠ እኮ ነው።
ትንቢተ ዳንኤል ላይም ቅድም እንዳየነው ሚካኤልም መጥቷል እኮ። ሚካኤል ሊረዳኝ መጣ ብሏል። ማን? ገብርኤል ራሱ። ስለዚህ ከየት ነው ያመጡት? ይህንን የገብርኤልን ስያሜ አንደኛ ከኢየሱስ ጋር ፍጹም ሰው ፍጹም አምላክ ከሆነው ጋር እንዴት ነው ያገናኙት? ይሄ ስህተት አይደለም ወይ? ቄስ ምን ይላል? መልካም አንድ ነገር እያየሁኝ ነበርና እዚህ ድርሳኑ ላይ ምን አለ መሰላችሁ? አሁን ለመላእክት የተሰጠውን ግብር በሚገባ ማየት አለብን። ምክንያቱም ለምንድን ነው ስንል የተገባላቸው ቃል ኪዳንስ አለ ወይ? አሁን ለገብርኤል የተገባለት ቃል ኪዳን አለ ወይ? በምድር እንዲፈጽመው እንዲያደርገው እግዚአብሔር የገባለት ቃል ኪዳን አለ ወይ? በመጽሐፍ ቅዱስ ሚዛን እንዲያደርግ በምድር እንዲፈጽም ለሱ ለቅዱስ ገብርኤል የሰጠው ቃል ኪዳን አለ ወይ ብለን ስናይ መጽሐፍ ቅዱስ የሚነግረን ነገር የለም። ተልእኳቸውን፣ ተግባራቸውን፣ ተፈጥሯቸውን በደንብ አድርጎ መጽሐፍ ቅዱስ ይተርክልናል። ከተፈጥሯቸው ውጭ ግን የተደረሰው ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያለው የመገልገያ አዋልድ መጻሕፍት እርስ በርሳቸው የሚቃረኑ ታሪክ መሆናቸውን ተመልካቾች፣ አድማጮች እንዲረዱ እንፈልጋለን። መረጃን ይዘን መረጃዎችን በሚገባ አቅርበን በመንፈሳዊውም ዓለም በዚህ በሎካሉም ዓለም የሚደረጉ ነገሮች የተሰጣቸው ስያሜ ፈጽሞ ተገቢ አይደለም የሚለውን ልናሰምርበት ይገባል። ከምን አንጻር? ለምሳሌ ለቅዱስ ሚካኤል ለቅዱስ ገብርኤል ቤተ ክርስቲያን እንዲሰራለት እግዚአብሔር ያዘዘበት ስፍራ እናገኝ። ቤተ ክርስቲያን እንዲታነጽለት፣ ቤተ ክርስቲያን በስሙ እንዲሰራለት የታዘዘ ስፍራ አናገኝም። አንድ ሁለተኛ ደግሞ ቤተ ክርስቲያን ተሰርቶለት ቤተ ክርስቲያንህን የተሳለመ ስዕልህን ያሳለ ይህንን ላደረገ ቃል ኪዳን ገብቼለታለሁ የሚል ከእግዚአብሔር ቃል የምናገኝበት ነገር የለም። ታዲያ ሰዎች አሁን አንደኛ የምስራችን የሚያበስር የምስራችን የሚያወራ የምስራችን ለሰው ልጆች ያመጣ እንደውም ምን ይላል መሰላችሁ? እሺ ወደ ብስራቱ ላይ ስንገባ እሱን እናየዋለን። ነገር ግን መልአኩ ቅዱስ ገብርኤል የተገባለት ቃል ኪዳን የለም በመጽሐፍ ቅዱስ። ምን የሚል ጥላ አምጡልኝ፣ ስዕለት አምጡልኝ የሚል ቃል ኪዳን አልተሰጠውም። በድርሳኑ ላይ ግን ብዙውን አብዛኛውን ስናየው ለቅዱስ ገብርኤል ምን ያህል ስዕል ያሳለ ቤተ ክርስቲያንህን ያሰራ እንዲሁም ደግሞ በገብርኤል ስም የተለያዩ ተግባሮችን ያደረገ እምርልሃለሁ ብሎ እግዚአብሔር ቃል ኪዳን ገብቶለታል የሚለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚተረከው ፈጽሞ መረጃ የሌለው ለምን ስንል ገብርኤል መንፈስ ነው። እንዲሁ እዛው ትንቢተ ዳንኤል ላይ ሄደን አንድ ነገር እንይ። ዳንኤል እግዚአብሔርን የሚያመልክ እግዚአብሔርን የሚፈራ ሰው እንደሆነ መጽሐፍ ቅዱስ ይናገራል። በቀን 3 ጊዜ የሚጸልይ ነው። ታዲያ ከዕለታት አንድ ቀን የጸሎቱን መልስ እግዚአብሔር መልሶለት ወደ ዳንኤል ተልኮ ገብርኤል መጣ ይላል። በራእይ ያየሁት ያ ገብርኤል የሚባለው ሰው መጣ ይላል። ይህንን በሚልበት ግን የፋርስ የአለቃው መንፈስ አየር ላይ 21 ቀን እንዳቆመው እንመለከታለን። ስለዚህ ገብርኤል ውስን ነው። ሁሉም ስፍራ አይገኝም። ያው ግቢ ገብርኤልም አዋሳም ቁልቢም ሌላ ቦታም አይገኝም። ይሄ ዘብር ገብርኤልም ሰዎችን የሚያንከራትት ደግሞ ጠንቋይ ያለበት ዘብር ገብርኤል የሚባል እዛም የለም። ለምን ብትሉኝ ትንቢተ ዳንኤል ላይ ስንመለከት የዳንኤልን የጸሎት መልስ ይዞ ወደ ዳንኤል ሲመጣ የፋርስ ያለቃው መንፈስ ተቋቋመኝ 21 ቀን አዘገየኝ ይላል። 21 ቀን። ስለዚህ መልአክ ውስን መሆኑና እርዳታ የሚፈልግ መሆኑን የምታዩት ከመላእክት አለቃ አንዱ ሚካኤል ሊረዳኝ መጣ። ሚካኤል ሊረዳው ከመጣ ለእርሱም እርዳታ የሚፈልግ ነው። ገብርኤልም ምን የሚፈልግ ነው? እርዳታ የሚፈልግ ነው። በሁሉ ስፍራ መገኘት የሚችል አይደለም። ውስን መሆኑን የምታውቁት የፋርስ ያለቃው መንፈስ አቁሞታል። አላሳልፍም ብሎ ዘግቶ ይዞታል። ማለፍ ስላልቻለ ሚካኤል መጥቶ ውጊያውን ሲዋጋለት ነው ቀስ ብሎ ሾልኮ ወደ ዳንኤል የመጣው። እንደገና ወደዛ ወደ ውጊያው ተመልሼ እሄዳለሁ ብሎ ለዳንኤል ተናግሮ ሄደው። ገብርኤል ውስን ነው። እርዳታ የሚያስፈልገው ነው። መላእክቱን ስንፍና ይከሳቸዋል ይላል ኢዮብ መጽሐፍ ላይ።
መላእክቱን ምንገር ስንፍና ይከሳቸዋል። ውስን ናቸው። የተሰጣቸው ተግባር አለ። ነገር ግን በምድር ስርዓት ተሰርቶላቸው እንዲመለኩ እንዲሰገድላቸው ስዕል ተሰርቶ ለነሱ እንዲታጠንላቸው የተገባላቸው ቃል ኪዳን የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትና ሊቃነ ጳጳሳት እንዲሁም ምእመናን የሌለ ታሪክ ነው በምድር እየፈጸሙ ያሉት። ለእግዚአብሔር የሚገባውን ምስጋና በመንፈግ ለፍጡር በመስጠት የሚደረገው ፈጽሞ የተሳሳተ ተግባር ነው። የተሳሳተ ተግባር ነው። እንግዲህ ቅድም እንዳልኩት ይሄ እንግዲህ አንዳንድ ቦታ ስትሄዱ በግልጽ ገብርኤል ከቃልቻ ጋር ገብርኤል ከጠንቋይ ጋር ገብርኤል ከዚህ ከባለዛሮች ጋር የሚሰራው ጉዳይ ያው ካህናቱም ተባባሪ ናቸው። ምን በማድረግ ጸበል በመርጨት ቤት ውስጥ ሄደው ጸበል በመርጨት ያንን እንዲያውም እንዳንድ መልካም ነገር በመቁጠር ተባባሪ ናቸው። ምኖቹ? ካህናቶቹ። እንዲያውም ዝክር አዘጋጅተው በገብርኤል ስም ካህናቱን እንዲመግቡ ሁሉ ያዛሉ። ካህናቱ ያንን ያጠንቋዩ ዝክር በገብርኤል ቀን አዘጋጅቶ እንዲጸድቅ ለገብርኤል መታሰቢያን ያደረገ ዝክሩን የዘከረ ምሕረት እንደሚያገኝ ኃጢአቱ እንደሚሰረይ በማድረግ ታሪክ ይተረካል። ቤተ ክርስቲያን በማሰራት ጥላ በመግዛት ጧፍ በማብራት ይሄ ኪዳን የተገባለት ነው ብለው ይሄን ነው የሚያስተምሩት ከወንጌል ይልቅ በወንጌል በተገለጠው እውነት ሚዛን ስናየው ግን እነዚህ ሁሉ ድርሳናት እነዚህ ሁሉ ታሪኮች በፍጹም ስህተትና ውሸት መሆኑን ተመልካቾቻችን እንዲረዱ እንፈልጋለን። እንዳልኳችሁ መልአክ ውስን ነው፣ እርዳታ የሚያስፈልገው ነው። ገብርኤል የሚካኤል እርዳታ ያስፈልገዋል፣ ውስን ነው። መጽሐፍ ቅዱስ ደግሞ ስለ ገብርኤል ያስቀመጠለትን በትክክል መረዳትና ማወቅ ተገቢ ነው። ከዛ ውጭ ግን ሊሰገድለት ወይም ሊመለክ ወይም ደግሞ እንደው ፈጣሪ ቅዱስ ገብርኤል ሊባል የሚችል የተሰጠው ቃል ኪዳን የለውም። እንዲሁም ደግሞ ስጦታ አይሰጥም። ገብርኤል የሚሰጠው ምንም አይነት ነገር ስጦታ የለም። የ19 ስጦታ የገብርኤል ስጦታ ምንም አይሰጥም። ምንም ሊሰጥ አይችልም። ምን አለውና? መንፈስ ነው። አሁን ለምሳሌ መኪና ላይ አይታችሁ ከሆነ ብዙ ሰዎች መኪናቸው ላይ ምልጥ የቅዱስ ገብርኤል ስጦታ መኪና ገብርኤል ከየት አምጥቶ ፋብሪካ አለው እንዴ? ገብርኤል እኮ ፋብሪካ የለውም መኪና የሚሰጥበት እንዴ። ገብርኤል የሰጠኝ ብለህ የምትለጥፈው ገብርኤል የመኪና ፋብሪካ የለውም። ገብርኤል መንፈስ ነው። ፈጽሞ የሚሰጠው ምንም ነገር የለም። በራሱ ምንም ማድረግ አይችልም። ከእግዚአብሔር ተልኮ ወደ ሰው ይመጣ ይሆናል እንጂ የሰውን ልመና አይሰማም፣ የሰውን ጸሎት አይሰማም፣ እንደ ሰው አይራብም፣ አይጠማም፣ እጅ እግር የለውም። ምንም እኔ በጣም ይሄ አንዳንድ ነገሮችን በጣም ለመናገር የሚዘገንኑ ነገሮች አሉ። ለምን የሚቀርብስ ለምሳሌ አሁን ዛሬ የሚከበረው ታኅሳስ 19 የሚከበረው በዓል ሴቶች የሚወስዱለትን እስቲ ስዕለት አስቡት። ሴቶች የሚወስዱለትን ስዕለት ድንግልናቸውን፣ የወር አበባቸውን ስዕለት የሚወሰድለት ይሄ ገብርኤል የሆነ ነገር እንትን የሚል አይደለም። በፍጹም ይሄ ስህተት ነው። አይጥ የሚወሰድለት፣ ድመት፣ ውሻ የሚወሰድለት ገብርኤል የለም። ምንም ገብርኤል የሚቀበለው ስዕለት የለም። ይህ ምንድን ነው ስንል ታዲያ ፈጽሞ ያ ቅድም ያልኳችሁ ጨንገር የሚያዘው ነው። ጨንገር ነው ይህንን የሚያዘው እንጂ ክፉ መንፈስ የሚያዘውን የክፉን መንፈስ ተከትሎ የሚደረግ ተግባር ሁሉ ፈጽሞ መጽሐፍ ቅዱሳዊ አይደለም፣ መንፈሳዊም አይደለም ነው። መንፈሳዊም አይደለም። ከዚህ አንጻር ተመልካቾቻችን ከዚህ ታሪክ መረዳት ያለባችሁ ድርሳኑ በእጃችሁ አለ። ካህናትን ጠርታችሁ ታስደግማላችሁ፣ ራሳችሁ ትደግማላችሁ። እዩት፣ ተመልከቱት። እርስ በርሱ ምን የሚል ነው? የሚጋጭ ነው የሚል መልእክታችንን አጽንኦት ሰጥተን እናስተላልፋለን። እሺ እንግዲህ ቀሲስ ያወሩት እኔ ብእሲው አምላክ ገብርኤል አስተማሲሎ
የሚለውን እንዲያብራሩ ነበረ። እንዲያውም ደግሞ ቀየሩትና ምን አደረጉ? ገብርኤል ኪዳን አልተገባለትም፣ ዝክርህን የዘከረ ቤተክርስቲያን ህንፃህን ያሰራ ብለን እንወሰደው አይደል? ቤተክርስቲያን ስለማይባል ህንፃህን ያሰራ ስምህን የጠራ ምናምን እምርልሃለሁ የሚል አንድም ቦታ ላይ እግዚአብሔር በመጽሐፍ ቅዱሳችን ለገብርኤል አልገባም። ሲጀመር እግዚአብሔር ለየትኛውም ነገር ኪዳን የገባውን ብናይ ማየት እንችላለን አይደለም እንዴ? አብርሃምን ለምሳሌ በአንተና በዘርህ የምድር አሕዛብ ይባረካሉ ብሎ ኪዳን ገብቷል እግዚአብሔር። ልክ መላእክት ኪዳን ገብቶላቸዋል፣ ሌሎችም ኪዳን ገብቶላቸዋል ከተባለ ልክ እንዲሁ በመጽሐፍ ቅዱሳችን ላይ እንዲህ ተብሎ እንደተነገረላቸው እነዚህ መላእክት ይሄ ይገባቸዋል ሊባል ያስፈልግ ነበር። ግን እንደ እድልም እንደ አጋጣሚ የምንበለው ወይም ደግሞ እንዳለመታደል እንዳንለው አስቸጋሪ ስለሚሆን ኢትዮጵያ ላይ የገባ እንዲህ አይነት የትርክት ለትርክት የማይመች ከአሮጊቶች ተረታ ተረት ጨዋታ እንኳ ምንም የማይስማማ እንዲህ አይነት የስተት መጽሐፍትን ማየት ኢትዮጵያ ላይ እጅግ ከብዷል። ስለዚህ ለገብርኤል የተገባለት ኪዳን የለም ነው። ከዚህም የተነሳ ሰዎች ምናልባትም ቁልቢ ሲሄዱ ይዘውት የሚሄዱ ስለት አለ። አሁን በዝርዝር እናስቀምጠውም እንጂ ብዙ ስለት፣ ይሄ ስጋዊ የሆነ ስለት ቢራ መሸጫ እኮ ነው። ቢራ መሸጫ ነው፣ እንደፈለጉ የሚሆኑበት ነው፣ መጨፈሪያ ነው። በፌዴራል ፖሊስ ተከቦ እኮ ነው የሚከበረው። መጋዘን ውስጥ አጉሬዎች የሚሄዱ እዛ ነው። እኔ አንድ ማውቀውን የተወልጀ ባደኩበት አካባቢ አንድ አጉሬ ታዋቂ አጉሬ አለ እና እሱ አሁን ሀብታም ነው እና እሱ ጉደር የሚባል ወንዝ አለ፣ እዛ ጠገብ ነው ቤቱ የተሰራው እና እዛ ነው እንትን የሚለው እና በቃ ሁሉም ሰው እየሄደ ካህናቱ መምህራኑ እሱ ቤት ነው የገብርኤል የሚበሉት። አሁን ገብርኤል የሚባል ታቦት አስተከለ። ለምን ሲባል ገብርኤልን ይወደዋል ባለዛ እሱን ኋላ ስለምናወራበት እና ከዚህ አንጻር ገብርኤል የሚባለው የእግዚአብሔር መልአክ ሳይሆን ኦርቶዶክስ ጠፍጥፋ የሰራችው እሷ ከምን ካፈርም ትስራው ከድንጋይ ከምን እንደሰራችው ከቀለምም ከህብረ ቀለማት የሰራችው ከወረቀት ያስቀመጠችው ገብርኤል ማርያም ጭምር እርዳ የምትለው በመስቀል እርዳ ያለችው ማርያም መስከረም ገብርኤል ላይ ያለው ታመነቶ ማርያም ለገብርኤል ወትቤሉ አርየኒ ገጸከ ፊትህን አሳየኝ። ማርያም ማንን ታምና? ገብርኤልን ፊትህን አሳየኝ አለችው። ዋስማኒ ቃለከ ቃልህን አሰማ ያለችው። ርዳኒ ዋድህነኒ ርዳኒ ዋድህነኒ በመስቀልከ ነው። እርዳኝ አድነኝ በምን? በመስቀልህ። ገብርኤል ምን መስቀል አለው? ቅድም ለዚህ ነው ዘቅዝቋ መስቀል ሰለስቱ ደቂቅን አወጣቸው ብለው የሳሉለት። ይሄ ምናልባት እዚህ ዝክረ ቃል ዚቅ ላይ ገጽ 23 ላይ ያለ ክፍል ነው እና ማርያም ጭምር የምትታመነው የምትመካበት አርየኒ ገጸከ ዋስማኒ ቃለከ ነፍስየ ጥቀ ሐሰሰትኪያከ ማንን ነው እንዲህ የምትለው? እግዚአብሔርን ነው። ሌላ ቦታ ላይ አርየኒ ገጸከ ፊትህን አሳየኝ፣ አርየኒ ገጸከ ዋስማኒ ቃለከ። እዚህ ላይ ደግሞ ገብርኤልን ታምና እንዲህ አለችው፣ ፊትህን አሳየኝ፣ አድነኝ፣ እርዳኝ። በምን? በመስቀልህ ኃይል። የለም ማርያም ይህን ያክል ገብርኤልን እስክትለምን ድረስ ገብርኤልን ለማኝ የአምላክን እናት ገብርኤል ያበሰራትን የሰገደላትን ሌላ ቦታ እኮ ሰገደላት ይላል። ሰገደ ዋማህ እኮ ነው የሚለው። በሌላ ቦታ ደግሞ ሰገደላት እጅ ነሳት ነው የሚለው። የሰገደላትን እጅ ነሳትን እንዴት የአምላክ እናት ሆና እንዴት ገብርኤልን እርዳይ ትለዋለች? እንዲህ በጣም እኮ ግራ የተጋባው ጉዳይ ነው። ከዚህም የተነሳ ገብርኤል ተዋሽቶበታል በብዙ ነገር።
ይሄ የተዋሸበት ገብርኤል አንዳንድ ነገሮች አሉ። እንዲያው መርጌታ መላክ ያነሷቸዋል ብዬ አሰብኳቸው። እንዲያው ገብርኤል ላይ ተዋሽቶበታል። አንዱ ይሄም ተዋሽቶበታል። መጽሐፈ ባለመስቀል አድርገውታል። ሌላ ቦታ ደግሞ ገብርኤልን ሰው እናምለክ አድርገውታል። መልአክ ነው፣ ውሸት ነው። ሌላ ቦታ ላይ ደግሞ ገብርኤልን የቤተ ክርስቲያን ሙሽራ ብለውታል። ውሸት ነው። ይሄም ውሸት ነው፣ ተዋሽቶበታል። እንዲያው ሌላም ውሸት ካለ እስኪ እሱን ይንገሩንና ቀጥታ እንሄዳለን ወደ ብስራቱ ደግሞ። ጥሩ እንግዲህ ይሄ መጽሐፈ ሰዓታት ነው። እንግዲህ ብዙ ነገሮችን አንስተናል። መጽሐፈ ሰዓታት ላይ የተቀመጡት ሀሳቦችን አንዳንድ ሀሳቦችን አንስተን መጽሐፈ ሰዓታት የተባለው መጽሐፍ ወይም የካህናቱና የዲያቆናቱ የመነኮሳቱ የባሕታውያኑ አገልግሎት ነው፣ የዜማ ክፍል ነው አንዱ። ይሄ ስብሐተ ፍቁር ዘገብርኤል ነው የሚለው። ስብሐተ ፍቁር ዘገብርኤል ብሎ በገብርኤል ቀን የሚጮህ የካህናት የአገልግሎት ዘርፍ ክፍል ነው። እዚህ ውስጥ ሲናገር የሚናገረው ነገር አንደኛ የተዋሸውን ውሸት በደንብ አድርገን ለመናገር ምን ብሎ ነው የሚናገረው? ለእድግተ በለዓም መሰግል አንተ ዘአንበብካ በውስተ ፍኖት ዘአቀምካ ለነፍሰ ዚአየ ገብርኤል መሐካ ይላል። የበለዓምን አህያ ምን ያደረጋት? መንገዷ ላይ ቁሞ እንዳትንቀሳቀስ ያደረጋት ማን ነው? ገብርኤል ነው የሚለው። ከዚያም አልፎ ለነፍሰ ዚአየ ገብርኤል መሐካ የራሴን ነፍስ ገብርኤል ሆይ ምን በል እራራላት ተብሎ ተጽፎለታል ማለት ነው። መሐከ ራራ መሐከ መከረ መሐከ ራራላት ብሎ እዚህ ላይ ተጽፏል ማለት ነው። ስለዚህ አንደኛ ያችን በለዓም የተጫናት ወይም እንደ ፈረስ እንደ በቅሎ የተጠቀማት አህያ ያችን አህያ መንገድ ላይ እንዳትንቀሳቀስ ያደረገት ያቆማት አንደኛ ዘሁልቁ መጽሐፍ ላይ ስንሄድ ዘሁልቁ ምዕራፍ 22 ላይ ስንሄድ የምናገኘው ነገር ቃል በቃል የሚናገረው ገብርኤል የሚል ቃል 4 ፊደል የለም እዚያ ውስጥ መልአክ ነው የሚለው። ያ መልአክ ደግሞ ማን እንደሆነ እዚያው መጽሐፉ ራሱን በራሱ እየፈታ ይሄዳል። ምን ብሎ ነው የሚናገረው? እዚህ ጋር ስንመጣ በለዓምም ሲነጋ ተነሳ ይላል። አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ሲሄድ እግዚአብሔር ተቆጣ፣ የእግዚአብሔር መልአክ ሊቋቋመው በመንገድ ላይ ቆመ ነው የሚለው። ገብርኤል አይልም እዚህ ጋር። አሁን እዚያ ዘሁልቁ ምዕራፍ 22 ቁጥር 21 ላይ ያለው ያ የእግዚአብሔር መልአክ ይላል እንጂ ገብርኤል አይልም። መጽሐፍ ቅዱስ ይሄ ነውር የሌለው መጽሐፍ እስትንፋሰ እግዚአብሔር የሆነው ይሄ ሕይወት የሆነው የእግዚአብሔር ቃል የሚያወራው ገብርኤል አህያይቱን ታቋቋማት አይደለም የሚለው የእግዚአብሔር መልአክ። ከዚያም የተገለጠለት ራሱ እግዚአብሔር እንደሆነ ነው የሚናገረው መጽሐፉ ራሱ ማለት ነው። ዝቅ ብሎ ሲናገር የሚያወራው እንደዚያ ነው። ቆመ፣ እርሱም በአህያይቱ ላይ ሁለቱም ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘም ሰይፍ በእጁ ይዞ አየች። ከመንገዱን ፈቀቅ ብላ ወደ እርሻው ውስጥ ገባች። በለዓምም ወደ መንገድ ይመልሳት ዘንድ አህያይቱን መታት። የእግዚአብሔር መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች። የበለዓምንም እግር ከቅጥሩ ጋር ምን አደረገች? አጣበቀች ይልና እርሱም ደግሞ መታት። የእግዚአብሔር መልአክ ወደፊት ሄደ፣ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ። አህያይቱም የእግዚአብሔርን መልአክ አየች፣ ከበለዓም በታች ተኛች። በለዓምም እጅግ ተቆጣ፣ አህያይቱን በበትሩ ደበደባት። እግዚአብሔርም የአህያይቱን አፍ ምን አለ ነው የሚለው? ከፈተ ይላል። አህያይቱን ያናገራት ራሱ ማን ነው? እግዚአብሔር፣ ገብርኤል አይደለም። አሁን የአህያን አፍ ከፍቶ ገብርኤል አናገረ። እንደገና ደግሞ እዚያ ከአህያይቱ ፊት ለፊት ቆሞ አህያይቱ እንዳትንቀሳቀስ ያደረጋት ገብርኤል ነው የሚል የኦርቶዶክስ ቤተክርስቲያን አንደኛ ውሸት። ይሄ መጽሐፍ ቅዱስ ያላለውን ነገር ዝም ብሎ እየደበላለቁ ማውራት፣ እየደበላለቁ መተረክ፣ ገብርኤልን ለማሳየት እግዚአብሔርን ለማሳየት የምትናገሩ ምን አለ? እንደ ቃሉ እግዚአብሔር እንደተናገረው ሰው መናገር የለበትም ወይ? አሁን አንዱ ይሄ ቁጥር 1 ውሸት ነው። ለአህያይቱ የተገለጠላት ራሱ እግዚአብሔር ነው። የእግዚአብሔር መልአክ ብሎ ይናገራል እንጂ ገብርኤል የሚል በዘሁልቁ ምዕራፍ 22 ቁጥር 21 ጀምሮ የምናነበው ክፍል አያወራም። የሚያወራው ስለ እግዚአብሔርና ስለ እግዚአብሔር መልአክ ብቻ፣ ገብርኤል የሚል የለም። ይህንን በደንብ አድርጋችሁ መጽሐፍ ቅዱስን ማየት ትችላላችሁ። ሌላው መጽሐፍ ላይ በትንቢተ ዳንኤል ላይ ደግሞ የተዋሸው ውሸት ደግሞ አለ። ለዳንኤል ምስጢርን የገለጠለት ራእይን የገለጠለት ናቡከደነጾር ያየውን ህልም እያንዳንዱን ነገር እንዲፈታ ለዳንኤል ምስጢርን የገለጠለት ገብርኤል ነው የሚል ውሸት አለ። በጣም የሚገርመው ነገር ማለት ነው። መጽሐፉ የሚናገረን ግን እንደዚህ ነው። ትንቢተ ዳንኤል ምዕራፍ 2 ላይ ስንሄድ የምናገኘውን ነገር እኔ
ምንድን ነው እዚያ ጋር እየተናገረ ያለው? እንደውም ዳንኤል የተናገረው ነገር በጣም የሚያስገርም የሚያስደንቅ ነገር ነው እዚያ ጋር የተናገረው። ምን ብሎ ነው የተናገረ ዳንኤል ብለን ስንል ቃሉን ማንበብ እንችላለን በደንብ አድርገን ማለት ነው። ምዕራፍ 2 ላይ እንደዚህ ነው የሚለው ቃሉ። እንግዲህ ናቡከደነጾር ህልም አይቷል፣ ጠንቋዮቹን አሰብስቧል፣ አስማተኞቹን አሰብስቧል፣ መሳፍንቱ ተሰብስቧል፣ መኳንንቱ ተሰብስቧል። ህልም የሚፈታ የለም። ግን ህልም እንዲፈታለት ናቡከደነጾር የመጨረሻው ነገር የደረሰው ለዳንኤል ነው። ወደ ዳንኤል ነው ጉዳዩ መጣ። ግን ምን አደረጉ? ጸሎት እንደጸለዩ ራሱ መጽሐፉ ይናገራል። እና እዚህ ጋር ሲናገር ምን ብሎ ነው የሚናገር? ምዕራፍ 2 ከቁጥር 17-18 ላይ የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹ ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። ማን? ዳንኤል። ከዚያ ሲቀር እዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ምን አለለት? ተገለጠለት። ዳንኤልም የሰማይን አምላክ ምን አደረገ? አመሰገነ። የሚለው ዳንኤል አሁን የተገለጠለት ምስጢር በሙሉ ከማን ነው የተቀበለው? ከራሱ ከእግዚአብሔር ነው። የናቡከደነጾርን ህልም ከመጀመሪያ እስከ መጨረሻ በህልሙ ያየውን ወገቡን በቃ እንትን ይሄ ምን አደረገ ነው የሚለው? ንጉሱ እንደውም ህልም አጣ ነው የሚለው አይደል? የሚለው ትርጉሙንም አጥቶታል። ህልሙም የለም ትርጉሙም የለም። እሱም ደግሞ እንቅልፍ አጥቷል። በዚያን ውስጥ የነበረውን ሂደት ናቡከደነጾር ከእግዚአብሔር በተሰጠው ጥበብ ከእግዚአብሔር በተገለጠለት ምስጢር አማካኝነት የናቡከደነጾርን ህልም እንደፈታ እንደተረጎመ በንጉሱ በናቡከደነጾር ዘንድ ተቀባይነትን ባለሟልነትን እንዳተረፈ መጽሐፍ ቅዱስ በደንብ አድርጎ ይነግረናል ማለት ነው። ማንን አመሰገነ? እግዚአብሔርን አመሰገነ። ዳንኤልም ተናገረ እንዲህ ማለት ጥበብና ኃይል ለእርሱ ነውና። ለማን? ለእግዚአብሔር። የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ምን ይላል? ይገልጣል። በጨለማ ያለውን ያውቃል። ብርሃንም ከእርሱ ጋር ነው። ጥበብና ኃይልን የሰጠኸኝ እኛም የለመንህን ነገር አሁን ያስታወከኝ አንተ የአባቶች አምላክ ሆይ ለንጉሥን ነገር አስታውቀኸኛልና እገዛልሃለሁ አመሰግንህም አለሁ። ከዚህም በኋላ ዳንኤል ንጉሱ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሱ አስገባኝ፣ እኔም ፍቹን ለንጉሱ አሳያለሁ አለው። ያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባውና ከይሁዳ ምርኮኞች ያለውን ለንጉሱ ፍቹን የሚያስታውቀውን ሰው አግኝቻለሁ አለው። ንጉሱ መለሰ። ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቹን ታስታውቀኝ ዘንድ ትችላለህን አለው። ዳንኤልም በንጉሱ ፊት መልሶ እንዲህ አለ። ንጉሱ የጠየቀውን ምስጢር ጠቢባና አስማተኞች የህልም ተርጓሚዎችና ቃላተኞች ለንጉሱ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነው ለንጉስ ለናቡከደነጾር አስታውቆታል ብሎ ይሄንን ከእግዚአብሔር እንዳገኘው ዳንኤል ተናገረ። ይሄንን ምስጢር የገለጠ ገብርኤል ነው ብሎ መናገር ከዚህ የበለጠ አይኑን ያፈጠጠ ድፍጥጥ ያለ ውሸት የትም የለም። ስለዚህ ክህደት ነው። የእግዚአብሔርን ቃል መካድ ነው። እግዚአብሔርን ምንድን ነው በቃ እንደዚህ እውነትን እንዲክዱ ለእውነት እጃቸውን እንዳይሰጡ ልባቸውን እንዳይሰጡ ከእግዚአብሔር ሐሳብ ጋር እንዳይስማሙ ለእግዚአብሔር ጉዳይ የእግዚአብሔር ጉዳይ ጉዳያችን ነው የማይሉ የማይሰማቸው ሴንስ የሌላቸው ነገር ምንድን ናቸው እነዚህ ሰዎች? አሁን ይሄ ሙልጭ ያለ ምን እንበሉ? አሁን ይሄን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ ብሎ ምስጋና ያቀረበለት ለአምላኩ ነው። ከፍ ከፍ ያደረገው አምላኩን ነው። ጥበብ ኃይል ያለው እግዚአብሔር እንደሆነ ዳንኤል ተናገረ። ይሄንን ገብርኤል ነው። በምን አቅሙ? የተሰወረ መግለጥ አይችልም። የተደበቀ የተሸሸገ መግለጥ አይችልም። በጨለማ ያለውን ወደ ብርሃን ማምጣት አይችልም። ገብርኤል ማለት በቃ አንድ አካል በቃ መንፈሳዊ አካል ያለው በቦታ የሚወሰድ በሁሉም ስፍራ መገኘት የማይችል። እንግዲህ ኦርቶዶክሳውያን ብዙ ጊዜ ስታዳምጡ እሱ በሁሉም ስፍራ የሚገኝ አድርገው ይመለከቷል። ይሄ ስህተት ነው እና ይሄንን ስናስብ በጣም የተዋሸው ውሸት ቀላል አይደለም። ስለዚህ ምንድን ነው መደረግ ያለበት ወደሚለው ወደ መፍትሄው ሀሳብ እንግዲህ ወደ ኋላ እንመጣለን። እንግዲህ በገብርኤል የተዋሸው ውሸት ሌላው ምንድን ያነሳሉ እዚህ ጋር በገድሉ ላይ ጠቅለል ያለ ሐሳብ ሳስቀምጥ ገብርኤል ጸሎትን የሚሰማ ተደርጎ፣ ገብርኤል ምሕረትንና ይቅርታን የሚያሰይ ተደርጎ፣ ገብርኤል አማላጅ ተደርጎ፣ ገብርኤል ኃጢአትን የሚያስተሰርይ ተደርጎ ይሄ ሁሉ ለማን ተሰጥቷል? ለገብርኤል ተሰጥቷል። እንግዲህ በመጽሐፈ ሰዓታት ላይ ሌሎች ሐሳቦች ልጨምር ጠቅለል አድርጌ ከዚያ ወደ ሌላው ሐሳብ እንመጣለን። እዚህ ጋር ስንመጣ በጣም የሚገርመው ነገር ምን ይላል መሰላችሁ? አድነኒ ይእዜ እማየ ሙስና ሙቅ ይላል። አስተምር ለነ ገብርኤል ዘአብሰርከ ለድንግል ብሎ ይናገራል።
እንደዚህ አሁን በመጽሐፈ ሰዓታት ከጥልቅ ነገር ማዳን የሚችል ራሱ ገብርኤል መሆኑን ይናገራል። አምጣነ ይትረከብየ ነገረ የጋይ ጽዋከ በቃለ ብካይ ገብርኤል ና አምሰማይ አስተምር ለነ ከሰማይ ምን መጣ አማልደን። ስለ ምልጃ ገብርኤል ገብቷል። ስለ አስታራቂነት ገብርኤል ገብቷል። ስለ መካከለኝነት ገብርኤል ገብቷል። ይሄ የክርስቶስን ቦታ መተካት ለምን አስፈለገ? በቃ ኢየሱስ በቂ ነው። በቃ አይበቃም? በቂ ነው ኢየሱስ። በሰውና በእግዚአብሔር መካከለኛ የሆነው አንድ አለ። እሱም ሰው የሆነው ኢየሱስ ክርስቶስ ነው። በቃ ከክርስቶስ ውጭ ሌላ መካከለኛ ሊኖር ከመላእክትም ከጻድቃንም ከሰማዕታትም ከነቢያትም ከሐዋርያትም አሁን ባለንበት በአዲሱ ኪዳን መካከለኛ ሆኖ ሊቆም የሚችል አንድም ጻድቅ የለም። በቃ ስለዚህ መካከለኛ የሆነውን ነገር አስወጥታችሁ ትክክለኛውን መካከለኛ እንድታውቁት በእርሱ አምናችሁ እንድትድኑ እውነትን እናገራለን። ይህን ሁሉ የምናነሳው ለምንድን ነው ከተባለ ሰው ሁሉ ወደ ትክክለኛው ወንጌል ወደ ትክክለኛው ሐሳብ እንዲመጣ ነው። ሌላ ምንም ነገር የለም። ሌላው ምንድን ነው? ገብርኤልን ካህናተ ሰማይ ያመሰግኑታል የሚለው ኦፈ ነበልባል ገብርኤል ብስራታዊ ለማርያም ድንግል ፍስሐ ዜናዊ ያኩቱ ከካህናተ ይሁዳ ወሌዊ አስተምረን የይሁዳና የሌዊ ካህናት ገብርኤል ምን ያደርጉታል የሚለው ያመሰግኑታል። እኔ እነሱ አሉ ወይ ዛሬ መርጌታ? የሌዊና የይሁዳ ካህናት አሉ ወይ ዛሬ? እዚያው ሰማይ እንደሆነ ወስዶ ሰብስቧቸው እንደሆነ ምን አውቃለሁ። እነሱ በሰማይ ስራቸው ገብርኤል ለማመስገን ነው እንደሆነ ምንም ውሸትም ነው እንጂ የሌዊና የይሁዳ ነገደ ካህናት እግዚአብሔርን ሊያመሰግኑ እግዚአብሔርን ሊያከብሩ እንጂ የተጠሩት መልአክ ሊያመሰግኑ አልተጠሩም። አይልም ራሱ መጽሐፍ ቅዱስ ሲነበብ እነሱ መልአክ ያመሰግናሉ አይደል? እግዚአብሔር ነው የሚያመሰግነው። ስለዚህ ውሸት ነው እና ስለዚህ ውሸት ነው። ስለሌላው ሰራይ ኃጢአት ባዶና የሚላል። አሁን እንግዲህ ገብርኤል ፀሐይ መብረሄ ቀላይ እሰይለከ ባዶና ሰራይ ኃጢአት ወየጋይ ይላል። በደልንም ኃጢአትንም የሚያስተሰርይ ማን ነው? ገብርኤል ነው። እንግዲህ ይሄም ራሱ በጣም ከነገረ ድነት ጋር ከኃጢአት ስርየት ጋር በክርስቶስ ከተሰራው ስራ ጋር የተያያዘ ነው። ስለዚህ ጠቅለል ሳደርገው መጽሐፈ ሰዓታት ላይ የተነሳው ስለ በለዓም አህያ የተነሳው ምስጢርን የሚገልጥ ገብርኤል ነው። እንደገና የኃጢአት ማስተስረያ እንደገና በሰማይ የሌዊና የይሁዳ ካህናት ያመሰግናል የሚለው ስለ ኃጢአት ስርየት፣ ስለ መዳን፣ ስለ ጽድቅ፣ ስለ ምሕረት፣ ስለ ይቅርታ ያስገኛል ገብርኤል ብሎ ማለት ኑፋቄና ኑፋቄ ብቻ ነው፣ ክህደት ነው። ስለዚህ ይህንን የመጽሐፈ ሰዓታት የምትማሩ ወይም ደግሞ ይህንን ለአገልግሎት ይጠቅማል ብላችሁ ይህንን በዜማ በዘር እየሸመደዳችሁ እየጮኻችሁ የምታገለግሉ ካህናት፣ ዲያቆናት ይህ ዜማ መንግሥተ ሰማያት አያስገባም። ይህን መጮህ ለኃጢአት ይቅርታን አያስገኝም። ይህንን ማወቅ ለዘላለም ድነት ለመንግሥተ ሰማያት አይበቃም። የሚያበቃው ኢየሱስ ብቻ ነው። ስለዚህ መጽሐፈ ሰዓታት ብንል፣ ገድል ብንል፣ ድርሳን ብንል፣ ድጓ፣ ጾመ ድጓ፣ ይኸው መጽሐፈ ዚቅ ሁሉ ይሄ ለመንግሥተ ሰማያት መግቢያ ምንም አይነት ዋስትና የለም። ጥርግ አድርጋችሁ ቦታ ሰጥታችሁ ሕያው የሆነውን የእግዚአብሔርን ቃል አንቡ። በቃ ይሄ ነው ሕይወት። እዚህ ውስጥ ግን ሕይወት አለ። እዚህ ውስጥ ግን ከእግዚአብሔር መገናኘት አለ። እዚህ ውስጥ ግን ሰላምና ደስታ አለ። ከዚህ ውስጥ በረከት አለ። የዘላለም ሕይወት አለ እዚህ ውስጥ እግዚአብሔር በቃሉ በኩል ስለሚገኝ ማለት ነው። ስለዚህ ይሄ ሁሉ ስህተት ነው። ስህተታችሁን አርማችሁ ወደ እውነት ወንጌል እንድትመጡ ያው ጥሪም እያደረግን ነው። ወደ ሌላው ሐሳብ በገብርኤል የተዋሸበት ውሸት ብዙ ነው። በነገራችን ላይ ብዙ ነገር ማውጣት እንችላለን። ብዙ ነገር ግን ደግሞ ያው ጊዜ ስለሚያጥረን ቀረጻም ላይ ስለሆነ አጠር ያሉ ሀሳቦችን ለማንሳት ነው እንጂ ምንም እኮ አሁን ሙሉውን ድርሳን ብናነበው እኮ እውነት የለበት፣ አንድም እውነት የለውም። ሁሉም ውሸት ነው። ገብርኤልን አይወክልም። መልአኩ ገብርኤልን አይወክልም። እንዳልኳችሁ እነሱ ጠፍጥፈው የሰሩት ያስቀመጡት በፎቶ ስለው ከቤታቸው መስቀል አስይዘው የሶስት ሰዎች ልጆች ስዕል ከጎኗ ከደረቷ ስር አድርገው ያስቀመጡት ገብርኤል እሱ የእግዚአብሔር መልአክ አይደለም። እና ይሄ ጡንቻ ያለው ምናምን ሰው ነው፣ በቃ ሰው እና በጣም ስህተት ነው እውነት። አሁን ይሄ ድፍረት እኮ ነው። የበለዓምን አህያ ገብርኤል ምን ብሎ ነው እሱ? ምን መብት ምን ስልጣን አለ? ያን ሁሉ መቀየር የሚችል እንዴት ገብርኤል ነው ተብሎ ይቀመጣል? እና እግዚአብሔር ነው አህያይቱንም ያናገራት እንድትቆም ያደረጋት እግዚአብሔር ነው። ምንም ይሄ አንዳንድ ጊዜ እግዚአብሔር መልአክ ተብሎ የተገለጠ ሁሉ መልአክ ማለት አይደለም። እግዚአብሔርም ራሱን በመልአክ አይነት ማንነት ተገልጧል። ስለዚህ ይህንን አብርሃም ቤት ሄደን ማየት እንችላለን። እና እነዚህ ነገሮችን በደንብ ማየት አለብን። አንዳንድ ጊዜ መልአክ ስለሚል ብቻ ያን መልአክ ደግሞ ገብርኤል ነው እየተባለ አይሰጥ።
አዛዡንና ታዛዡን ያለመለየት ነው። እግዚአብሔር እኮ መብቱ ነው። ለምሳሌ መልአክ ልኮ ቢያደርግ መብቱ ነው። ግን ማን ነው አድራጊው? ራሱ እግዚአብሔር። በቃ እግዚአብሔር ነው። አሁን እኮ የኢትዮጵያ ቤተክርስቲያን ችግር የተፈጠረው አዛዡንና ታዛዡን ያለመለየት። አዛዡን ትተው ታዛዡን። አሁን አንዳንድ ጊዜ ምን ይላሉ መሰለኝ የሆነ ነገር በምሳሌ ሲያስረዱ፣ ለምሳሌ ወደ አንድ ሰው ቤት ለመግባት ስለ ምጃ ምናምን ሲያወሩ እና ወደ አንድ ሰው ቤት ለመግባት ዘላ አትገባም፣ መጀመሪያ ዘበኛውን አንኳኩቶ በር እንዲከፍት እንደዚህ ይሉሃል። ዘበኛ በቃ ምን መብት አለው? አስገባ ከተባለ ማስገባት አይደለ? አታስገባ ከተባለ ያስገባ። ልጅ ከሆነማ ናግባ እና ይሄ ነው እያከፈጠረባቸው። ክብር ለእግዚአብሔር ይሁን። ልጅ መብት አለው የመግባት። የሁሉ ፍርሃት የመጣ ልጅ ካለመሆን የተነሳ ነው ማለት ነው። እውነት ነው። ልጅ ላልሆነ እኮ በቃ አንኳኩቶ ለምን ሆነው ምናምን። በእግዚአብሔር ቤት ዘንድ እንደሱ የለም። የሚያስገባ እዚያ የቆመ በረኛም የለም፣ የሚፈቅድ በረኛም የለም፣ አስፈቅዶ የሚመጣም የለም። እግዚአብሔር እንድንገባበት አንድ በር ሰጥቶናል፣ አንድ መንገድ ሰጥቶናል፣ አንድ ሕይወት አለን፣ እርሱም ኢየሱስ ነው። ስለዚህ በእርሱ በኩል ነው የምትገቡ ነው ያለን መጽሐፍ ቅዱስ። ምን መልአክ ከዛ ላይ ይገትርሃል አይልም። በእርሱ በኩል ሃሌሉያ ወደ አብ መግባት አለንና ይላል። ይኸው እናንተ በእርሱ ስራ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለንና ይላል ዮሐንስ። እውነት ነው፣ መንገድ ነው፣ ሕይወት ነው ካለ በኋላ በእርሱ በኩል ወደ አብ እንገባለን። ይህንን ሕያው ቃል የያዘ ሰው በረኛ አይጠይቅም፣ ዘበኛ አይጠይቅም። ዘበኛስ ማን ሹሙ አላቸው? እግዚአብሔር ቡሩክ ይሁን። አሁን ቀጥታ ምን ሄደው ወደ ብስራቱ ነው። ብስራቱ ላይ ገብርኤል የተገለጠበት በአዋልድ መጽሐፍት፣ ብስራቱ ላይ ገብርኤል የተገለጠበት በመጽሐፍ ቅዱስ፣ ብስራቱ ላይ የገብርኤል ኩነት በአዋልድ መጽሐፍት፣ ብስራቱ ላይ የገብርኤል ኩነት በመጽሐፍ ቅዱሳችን ምን ይመስላል የሚለውን ሁላችንም እናይና እያጠቃለልን እንሄዳለን። ስለዚህ መርጌታ አይለለውን እንዴት ነው የብስራቱን ነገር እንዴት ያዩታል? ከአዋልድ መጽሐፍት አንጻር ቅድምም አንስተናል። የሥነ መለኮትን ተፋልሶ ገብርኤልን እንዲያውም እሱ በማርያም እንዳደረ የሚገልጥ ሁሉ አይተናል። ስለዚህ እንዴት ነው የሚያዩት? በሁለቱም እሱን ሀሳብ እሱ ያብራሩና ቀጥለው ደግሞ ቀሲስ ያብራራል። እሺ፣ አመሰግናለሁኝ። እንዲያው ምናልባት ሁለት ሀሳብ ከተፈቀደልኝ፣ በተለይ አንድ መነሳት ያለበት ሀሳብ አለ። ይሄ መራዊ ሀለ ቤተክርስቲያን የሚለው እሱ መነሳት አለበትና እንግዲህ የቤተክርስቲያን ሙሽራ ገብርኤል ነው የሚል ድርሰት አለ። እንደው በገብርኤል ላይ ከተዋሹ ውሸቶች እንደው ይህንን ብናየው ብዬ አስቤ ነው። የቤተክርስቲያን ሙሽራ ገብርኤል ነው። መራዊ ሀለ ቤተክርስቲያን መላከ ሥራዊሆሙ ለመላእክት ሰበከ ለነገሥት በይ ተሰብከ ለነገሥት በይ ወስን ኦሆ ቢሎ ታዛዥ ከይኖ ወረደው መጻላ አድኖ ይላል እና ይህንን ሐሳብ ራሱ ስንተረጉመው በገብርኤል ላይ የተዋሸ ውሸት ነው። ይብን የክርስቶስንም ቦታ የክርስቶስንም ስፍራ ለማን ተሰጥቷል? ለገብርኤል ተሰጥቷል። እና ምንድነው የክርስቶስን ቦታ የክርስቶስን ስፍራ ለገብርኤል ተሰጥቷል ማለት ነው። እንዲያው እኮ የሚገርማችሁ ነገር ማለት ነው መራዊ ያለ ቤተክርስቲያን ብሎ ብቻ ያበቃም። ኦሆ ቢሎ ታዛዥ ከይኖ ወረደ ወመጻላ አድኖ ይላል እና አሁን ማን ነው እዚህ ጋር የቤተክርስቲያን ሙሽራ የሆነው? ማን ነው ታዞ የመጣው? ማን ነው ለማዳን የመጣው ሲባል እነሱ ገብርኤል ነው እያሉ ነው ያሉት። ይሄ ቀጥታ ከእግዚአብሔር ቃል ጋር የሚቃረን ነገር ነው። ገብርኤል የመጣው ለማብሰር ነው አይደለ? ለማብሰር ነው የመጣው። መጥቶ አበሰረ። ከዚያ ውጭ ሌላ ነገር የለውም። ታዛዥ ሆኖ ለማዳን የመጣው ግን ማን ነው ብለን ካል ክርስቶስ ነው ማለት ነው። እና ይሄ በገብርኤል ላይ የተዋሸ ውሸት ነው። በነገራችን ላይ በደንብ የትኛውም ሰው ሊያስበው ሊያውቀው የሚገባው ነገር የቤተክርስቲያን ሙሽራ አንድ ነው። ማነው እሱ? ኢየሱስ ክርስቶስ ነው። ሌላ ሙሽራ ቤተክርስቲያን የላትም። ሌላ ሙሽራ ቤተክርስቲያን የላትም። ከፈለጋችሁ ኤፌሶን ምዕራፍ 5 ከቁጥር 25 ጀምራችሁ ማንበብ አለባችሁ። እንደገና ደግሞ ራእይ ምዕራፍ 19 ላይ ሙሽራው ሙሽሪት ራሷን ስላዘጋጀች በጉ እንደሚመጣ ነው የሚነግረን እና ይህንን በደንብ መረዳት ያስፈልጋል ማለት ነው። በጣም የገረመኝ ግን አንድ ነገር ገብርኤል ለእንስሳት ሳርን ይለምናል ይላል። ለሰው ስራ ለእንስሳት ሳርን። የሚገርም እኮ ነው። ገብርኤል ለእንስሳት ሳርን ለሰው ደግሞ ስራን ይለምናል ይላል። አሁን በጣም በጣም የሚገርም ነገር ነው።
እነዚህ ነገሮች ምን ያሳያሉ መሰላችሁ? ቀጥታ የፈጣሪን ስራ ለፍጡር መስጠት እኮ ነው። እስመ አንተ ትዎሙ ሲሳዮሙ በጊዜው ይላል አይደለ? አንተ ለእያንዳንዱ በጊዜው ምን ትሰጣለህ? ምግባቸውን ትሰጣለህ። የሁሉ አይን አንተን ተስፋ ያደርጋል። አንተ ምግባቸውን ትሰጣለህ። አንተ ምግባቸውን ትሰጣለህ። አንተ ፊትን ስትመልስ እንዳልነበሩ ይሆናሉ፣ ይደነግጣሉ። ነገር ግን ደግሞ መንፈስን ትልካለህ፣ እንደገና ምን ይላሉ? ይፈጠራሉ። የምድር ፊት ታድሳለህ ተብሎ የተነገረው ለማን ነው? ለእግዚአብሔር ነው። እና ለእግዚአብሔር ያለውን ግብር በሙሉ የእግዚአብሔርን ስራ በሙሉ ለማን ተሰጥቷል ከተባለ ለገብርኤል ነው የተሰጠው። ይኸውላችሁ የቤተክርስቲያን ሙሽራ ሆነ፣ ሰውን ለማዳን ታዞ የሚመጣ ገብርኤል ሆነ፣ እንደገና ደግሞ ለፍጥረት ሁሉ ምግብን የሚሰጥ ማን ሆነ? ገብርኤል ሆነ። ይሄ ማለት ፈጣሪ ነው ማለት ነው። ፈጣሪ ነው። የኢትዮጵያ ቤተክርስቲያን ገብርኤል ፈጣሪ አይደለም ብላ ልትል ትችላለች አይደለም። ግን የምትለው የምትጮኸው የምታዜመው ግን የሚያሳየን ምንድን ነው ከተባለ ገብርኤል ፈጣሪ ነው እንጂ ፍጡር አይደለም። ለዚህ እኮ ነው ቅድም አንስተናል ሰው ወአምላክ የሚለው ወይም ቢሲ ወአምላክ የሚለው ወይም ሰውም አምላክም የሚለው ያለዚያም ደግሞ የእግዚአብሔር ልጅ የሚለው ነገር የተሰጠው ለሱ ነው። ለምን ተሰጠው ብለን ካል እነዚህ ነገሮችን እንዲያሟላ ነው። ይሄ ትምህርት በነገራችን ላይ በደንብ የቤተክርስቲያን ሰዎችም እንዲያስቡበት የምንፈልገው ነገር አንድ ነው። ሰው የሆነ አምላክ የሆነ ያለ አይደለ? አንድ አካል ነው። አንድ ጌታ ነው። አንድ ኢየሱስ ክርስቶስ ነው። ሰውም አምላክም የሆነ አካል ያለን። ከዚያ ውጭ ሰውም አምላክም የሆነ ሌላ ፍጡር የለም። እንደዚያ ከሆነ ክርስቶሳቸው ማን ነው ማለት ነው? ገብርኤል ነው ማለት ነው። በነገራችን ላይ ይሄ ምስጢረ ሥጋዌን የሚያፋልስ ትምህርተ መለኮትንና ትምህርተ ትስብእትን የሚያዛባ ነው። ይሄ ከባድ ትምህርት ነው። ዝም ብሎ እንደ ተራ ነገር የሚታለፍ አይደለም፣ እንደ ተራ ነገር የሚታይ አይደለም። እና በዚህ ላይ በደንብ ማሰብ አለባቸው ብዬ አስባለሁን። ምክንያቱም አንዱ ጤናማ ትምህርት ብለን በኢትዮጵያ ቤተክርስቲያን የምንናገረው ትምህርት ነገረ ሥጋዌ ነው አይደለም? ነገረ ሥጋዌ ጤናማ ትምህርት ነው። ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው ብላ ቤተክርስቲያን ታምናለች ብለን ነው የምንናገረው። ትታደስም ስንል ይህንን ታምናለች ብለን ነው አይደለም? ይህንን ግን ለሌላ አካል ከሰጠችው ትምህርቷ ትክክል አይደለም ማለት ነው። ትምህርቷ ትክክል አይደለም። ሰውም አምላክም የሆነ አንድ ነው፣ ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ይህንን ነው የሚነግረን። ልጄ ብሎ ራሱ እግዚአብሔር የመሰከረለት ለልጁ ነው አይደለ? ዝንቱ ትወልደ ዘአፈቅር ወለቱ ስምዖ የሚለው የምወደው ልጄ እርሱ ነው፣ እርሱን ስሙት። ማቴዎስ 3 16 17 እንደገና ማቴዎስ 17 ላይ ያለው ማለት ነው ቁጥር 4 5 አካባቢ የምወደው ልጄ እርሱ ነው፣ እርሱን ስሙት። ቃል ሥጋ ከሆነ ወሐደረ ላዕሌነ ቃል ሥጋ ሆነ በእኛም ምን አለ አደረ ብላ ነው ቤተክርስቲያን የምትናገረው። ስለዚህ ሌላ ሰው ሌላ አካል ሰውም አምላክ የሚሆን አካል ካለ ትክክል ኢቭን ይሄ ስም ለሌላ አካል አይሰጥም። ስም ነው እንኳ ቢሉ ትርጉም ነው እንኳ ቢሉ እንደዚህ አይሰጥም። ለምሳሌ ቅድም እንዳየነው የስሙን ትርጉም አይተናል። የስሙ ትርጉም ምንድን ነው የሚለው? በቃ ሰው ነው የሚለው ወይም የእግዚአብሔር ሰው ወይም ደግሞ እግዚአብሔር ኃይሌ ነው የሚል ትርጉም ነው የተሰጠው እንጂ ሰውም አምላክም የሚል ትርጉም አልተሰጠውም። ስለዚህ ይሄ ትምህርት ነገረ ሥጋዌን ያፋልሳል፣ ነገረ መለኮትን ያፋልሳል። ከመላእክት መካከል ሰውም አምላክም የሆነ አካል የለም። ከፍጡር መካከል ሰውም አምላክም የሆነ የለም። አንድ ጌታ ብቻ ነው። ጳውሎስ እንዳለው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱ ማን ነው የሚለው? ሰው የሆነ ኢየሱስ ክርስቶስ ነው። ራሱን ምን አደረገ ይላል? ለሁሉ ቤዛ ሰጠ ይላል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ የሚነግረን ይሄንን ነው። ይሄንን ለማለት ነው። እንግዲህ ወደ ዚቁ ስንገባ ወይም ደግሞ ወደ ብስራቱ ስንገባ ብስራቱ የሚነግረን ይሄ የታኅሳስ ገብርኤል የሚነግረን ዋናው ሐሳብ ምንድን ነው ከተባለ ገብርኤል ማርያምን ያበሰረበት እንደሆነ ነው የሚነግረን። ያው ቅድም እያነሳን ነበረና የሚተረከው ታሪክ በውጭ ገብርኤል 3 ወጣቶች አወጣ እየተባለ ነው። ግን ማሕሌቱ ግን የሚነግረን ገብርኤል ማርያምን ያበሰረበት እንደሆነ ነው የሚነግረን። እና ከዚህ የተነሳ እንዲያው ከዋዜማው ብንጀምር ምን ይላል መሰላችሁ? አብሰራ ገብርኤል ለማርያም ወይቤላ ትወልድ ይወልደ ሚካኤል መልአክ በክነፍ ጾራ መንጦ ላይ ተደመነ ሰውራ ንጽሕት በድንግልና አልባቲ ሙስና ወልድ ተወልደ እምኔሃ ይላል። ስለዚህ አብሰራ ገብርኤል ነው የሚል አብሰራ ገብርኤል ለማርያም ወይቤላ ምን አላት? ልጅን ትወልጃለሽ አላት ነው የሚለው።
እኔ በጣም እዚህ የገረመኝ ነገር ደግሞ ሚካኤል በክንፍ ተሸከማት ይላል። ሚካኤል በክንፍ ተሸክሟታል ይላል። እንደገና ደግሞ የደመና መጋረጃ ጋረዳት፣ በድንግልና ንጽሕት ነች፣ ሙስና የለባትም እና ወልድ ደግሞ ከእሷ ተወለደ ይላል። አሁን እነዚህ እያንዳንዳቸውን ነገሮች ብንተነትናቸው በጣም እንትን አለው ማለት በጣም ከፍተኛ የሆነ ተፋልሶ አለው። ገብርኤል ማብሰሩ ትክክል ሆኖ እያለ ሚካኤል ግን በክንፍ ተሸከማት ይላል። ከየት መጣ? ከየት መጣ? ወንጌሉ ይህንን ይልናል። ወንጌሉ ሲነግረን ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እንዲያው ትንሽ ነገር ላንብ፣ ወንጌሉ ላይ ትንሽ ነገር ባነብ ጥሩ ነው። ምክንያቱም ሰው ይሄንን ሲሰማ እኛ የተሰሳት ወይም ደግሞ የምንለው ነገር ትክክል እንዳልሆነ ሊያስብ ይችላል። ወገኖች ይሄ ሉቃስ ምዕራፍ 1 ከቁጥር 26 ጀምሮ ተጽፎ ያለ ታሪክ ነው። ምንም የተለየ ነገር አልሆንም። እዚህ ጋር ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሄደ ይላል። ከዳዊትም ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱ ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ጸጋን አግኝተሻልና አትፍሪ፣ እነሆ ትፀንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱ የዳዊቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለውም። ማርያምም መልአኩን ወድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ከዚያ ቀጥሎ ቁጥር 36 ላይ እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እነሆ የጌታ ባሪያ ምን ይሁንልኝ፣ እንደ ቃል ይሁንልኝ አለች ይላል። ይኸውላችሁ አሁን ዚቁን ስንለው ሰማችሁ። ገብርኤል ሲያበስራት ሚካኤል በክንፍ ተሸከማት ይላል አይደለም? ይሄ ወንጌሉን ስናነበው እንደዚህ ይላል የለም። ይኸውላችሁ መልአኩ መጣ በሰራት፣ ምንም ጣጣ የለም። የደመና መጋረጃ ሰወራት ይላል ወይም ጋረዳት ይላል አይደለም? ይሄት አለ የለም። ወንጌሉ አይልም፣ ወንጌሉ አይልም። ስለዚህ በእግዚአብሔር ቃል ላይ እንዴት እየተዋሸ እንዳለ ሕዝባችን ማስተዋል አለበት። የማይለውን ቃሉ የማይለውን መጽሐፉ የማይለውን እንደው ዝም ብሎ ታሪክ ለማሳመር ይሆን? አንዳንድ ጊዜ ሰዎች ንግግር ለማሳመር ቀልድ ይጨምራሉ አይደለም? እንደዚህ አይሆን አይታወቅም። የሌለ ነገር እየተፈጠረ በቤተ ክርስቲያን እየተዋሸ ነው ያለው። ሌላው ይትባረኩን እንመልከት። ገብርኤል መልአክ መጻ ወዜናዋ ለማርያም ጠይቀ ሰናየ ዜና ከመ ይመጽእ አምላክ ላይ ሊሃ ይላል። ስለዚህ ገብርኤል መጥቶ ምን አለ? አበሰራት። መልካም ዜና አይደለም? መልካም ዜና አበሰራት። ምን ብሎ? አምላክ ወደ እርሷ እንደሚመጣ ወይም ወደ እርሷ እንደሚመጣ ይህንን ነገራት ይላል። ሌላ ደግሞ እዚህ አንድ እንትን ላይ አንድ ሐሳብ ላይ አንድ ነገር ላንሳ። በተለይ ማኅሌተ ጽጌ ላይ የሚባል ሐሳብ አለ። ማኅሌተ ጽጌው ላይ ወይን ዘትፈትል ወርቀ የሚለው ማለት ነው። መልአከ ኃይል ቅዱስ ገብርኤል መልአከ ፍስሐ በእሳት ስውር ሰበካ ለድንግል ምጽአቱ ለቃል ወርቀ ወሜላተ እንዘ ትፈትል ይላል። አሁን ይኸውላችሁ እንደገና ብስራቱ ደግሞ ምን እያደረገች ነው የሚለው? ወርቅና ሜላት እያስማማች ስትፈትል ያውም በቤተ መቅደስ ምንድን ነው እያስማማች ስትፈትል ጸነሰባት ይላል። ይኸውላችሁ እንዴት እየተዋሸ እንዳለ ልብ እንድትሉ ነው። ቅድም ባነበብ ነው በወንጌሉ ክፍል ላይ ሂዳችሁ ስታነቡ በማርያምና በገብርኤል መካከል በተደረገው ንግግር ምንም የተለየ ነገር የለም። ገብርኤል እሷን ምን ላይ እንዳገኛት አይነግረንም። አሁን የተባለውን ታሪክ እየሰራች እንደሆነ ምንም የሚያሳይ ነገር የለም። እንዲያውም ይኸውላችሁ በቤተ መቅደስ ነው የሚለው አይደለ? ብስራቱ ራሱ በቤተ መቅደስ ነው የሚለው። ግን መጽሐፉ የሚነግረን ግን በ6ኛው ወር መልአኩ ገብርኤል ወደ ገሊላ ከተማ ናዝሬት ወደምትባል ወደ ገሊላ ከተማ ናዝሬት ነው የተላከው። ናዝሬት ነው የተላከው እና ናዝሬት ቤተ መቅደስ የለም። ረፉ ተወቁትና ረፉ። ናዝሬት ቤተ መቅደስ የለም። ምናልባት እንዲያው ይሄ ክር ምንድን ነው ጥጥ የሚፈትሉ ኢትዮጵያውያን ሴቶች ናቸው አይደለም? ኢትዮጵያውያን ሴቶች እንዲያው በጥንት ዘመን እንደ እንትን ይቆጠራል፣ እንደ ጎበዝ ሴት ማለት
እንደ ጎበዝ ሴት ስለሚቆጠር እናቶች ምን ያደርጋሉ? መፍተል እያስተማሩ ነው የሚያሳድጓቸው። መፍተል ማለት ነው። ይኸውላችሁ በኢትዮጵያ ሀሳብ አታስቡት። እሷ እስራኤላዊ ነች። ጥጥ አታውቅም። ታውቃለች? ጥጥ ይመረታል አይመረትም? እስራኤል እኔ አላውቅም። ወርቅና ሐር ይፈተላል። ወርቅና ሐር ራሱ እንደው ተባረክ መርጌታ። ወርቅና ሐር ራሱ ወርቅ ራሱ ከሐር ጋር ይፈተላል። አስማማችሁ ነው የሚለው ያስማማችሁ። እንዴት ነው የምታስማበት? ወርቅና ሐር እያስማማች በቤተ መቅደስ ስትፈትል ከዚያ መልአኩ ገብርኤል መጥቶ አበሰረ። ስለዚህ እነዚህ ታሪኮች በሙሉ ፋብሪካ ነች እኮ ማለት ነው። ማርያም እንደው አንዳንድ ጊዜ ፋብሪካ ነች ማለት ነው። በዘመናችን ምናልባት እንደዚህ አይነት ነገሮችን እሱም አንድ እንትን ነው። እሱም አንድ ሀሳብ ነው። እሱም አንድ ሀሳብ ጥሩ ነበር እንደዚያ ቢሆንስ ማለት ነው። ዮሴፍ ሽማግሌ ስለነበረ ያው ጋቢ ያስፈልገዋል። ለዚህ ደሃናት ይሏታል። በሌላ ላይ ወርቅ እየፈተለች ደግሞ ወርቅና አርቃለች ይሏል። በጫማው የወርቅ ነው ይሏል። ፎብ ቤተደላይ አደረገ መስኪን እኮ ነው የሚለው። አረ የድህነታቸውን ጥልቀትማ የምታየው ኢየሱስ እኮ የተወለደው በበረት ነው። ብር እኮ አጥተው ነው የሚከፍሉት ብር። ምክንያቱም አስቀድሞ ወደዚያ ወደ ቦታው የሚሄድ ሰው አስቀድሞ አሁን በዘመናችን እንደሚደረገው ከውጭ ሲመጣ አንድ ሰው ሆቴል ያዛል አይደለም? ሆቴል የሚያርፍበት ሆቴል ያዘዛል። የሚወስደውን መኪና ምናምን አስቀድሞ ያዘጋጃል። በዚያ መንገድ ነው የሚመጣው እና በድሮውም ዘመን እንደዚያ ነበር የሚያደርጉት። አስቀድመው ሄደው ምን ያደርጋሉ? ቦታ ምናምን ይይዛሉ። ግን ይህንን ማድረግ ስላልቻሉ በረት አካባቢ ተኙ። በረት አካባቢ ተኝተው እያለ ምጥ ያዛል። እና በጣም ምስኪኖች ናቸው። በነገራችን ላይ በኋላ ራሱ የዮሴፍን ታሪክ ስታጠኑ እኮ ጠራቢ ነው የሚለው። ጠራቢ እንጨት እየጠረበ ነበር የሚያኖራት። እንጨት መስዋዕቱ ራሱ ዋኖስና እርግብ ነው ያቀረቡት። ዋኖስና እርግብ ይዘው ነው ስለ ኢየሱስ ይሄዱት። የድሃ መስዋዕት ነው። በግ ወይም ወይፈን የድሃ መስዋዕት ነው። ዋኖስና እርግብ ማቅረብ የማይችል የመጨረሻ የዳዳ የሚያቀርበው ይሄ በጣም እንትን ነው። በጣም የነ ዮሴፍን ኑሮ የነ ዮሴፍን ሕይወት እንድናይ የሚያደርገን ነው። በጣም ምስኪኖች ናቸው እና የኢትዮጵያ ቤተክርስቲያን እንደምታስበው እንደዚህ አይደለም። ባለፈው እያወራን ነበረ ስለ ቤተ መቅደስ መኖር። ቤተ መቅደስ ውስጥ አልኖረችም። ቤተ መቅደስ ውስጥ አልተበሰረችም። ቤተ መቅደስ ውስጥ ብትበሰር ኑሮ የት ነበረ መኖር የነበረባት ከተባለ ኢየሩሳሌም ነው መኖር የነበረባት። ቤተ መቅደሱ አለበት ቦታ ማለት ነው። እሷ ግን የት ነው ያለችው ከተባለ ገሊላ ናዝሬት። ገሊላ ናዝሬት ባለፈውም አውርተናል። ከቤተ መቅደሱ 150 ኪሎ ሜትር ይርቃል። በዚያ ዘመን አሰቡ እንግዲህ ወይ የ3 ቀን የ4 ቀን የ5 ቀን መንገድ ሊሆን ይችላል። እንደዚያ ነው የምትምልክ። እንዳሁን እንኳ ትራንስፖርት ቢኖር ወዲያውኑ ፈጥና ዳ ነው ሊሉ ይችሉ ነበር። የለም ትራንስፖርት። ስለዚህ የሚተረከው ታሪክ በሙሉ የእግዚአብሔር ቃል ከሚለው ውጭ ነው፣ ውሸት ነው ማለት ነው። ብስራቱ ራሱ የእግዚአብሔር ቃል እንደሚለው የእግዚአብሔር ቃል እንደሚናገረው ሳይሆን የእግዚአብሔር ቃል የማይለውን ነው። እንግዲህ መጽሐፉ እንደነገረን ወንጌል እንደሚነግረን ሚካኤል የብስራቱ ጊዜ አልነበረም አይደል? አልመጣም ሚካኤል። ይኸውላችሁ እግዚአብሔር ሲልክ አንድ መልአክ ነው የሚልከው። አንድ መልአክ ሁለት መልአክ ከላከ ሁለት መልአክ ልክ ያለው ነው የሚለው እግዚአብሔር አይደል? እንደዚያ እኮ ነው እግዚአብሔር። ሁለት መልአክ ከላከ በነገራችን ላይ እግዚአብሔር ሁለት መልአክ ልኮ አያውቅም። መጽሐፍ ቅዱስ ስታጠኑ እግዚአብሔር ሁለት መልአክ ልኮ አያውቅም። አንድ መልአክ በቂ ነው። ኃይሉ ታላቅ ነው። የመላእክት ኃይል ታላቅ ነው። እግዚአብሔር ከነሱ ጋር ስለሚሆን ማለት ነው። ምናልባት የፋርስ አለቃ ምናምን እንኳ የተቋቋመው ሰይጣን መልአክ ስለነበረ ነው አይደለ? መልአክ ስለነበረ ተፈጥሯቸው ተመሳሳይ ስለሆነ ነው እንጂ ይሄ ስጋዊ ፍጡር ምድራዊ ፍጡር አንድን መልአክ መቋቋም አይችልም። አንድ መልአክ ነው 185,000 ሰው በአንድ ቀን የገደለው። የሰናክሬምን ታሪክ ስናጠና ወይም የሕዝቅያስን ታሪክ ስናጠና አንድ መልአክ መጥቶ ነው 185,000 ሰው በአንድ ቀን የረሸረሸው። ከእግዚአብሔር አንጻር ነው ደካማ ነው ሆነው እንጂ እግዚአብሔር ጋር ሲተካከል ደካማ እግዚአብሔር ነው ብርቱ። በቃ እግዚአብሔር ፈጣሪ ነው። እግዚአብሔር እኮ ፈጣሪ ነው። መልአክ ምንም እንኳ ታላቅ ኃይል ቢሰጠው ፍጡር ነው እና ከእግዚአብሔር ጋር መስተካከል አይችልም። ግን ምንድነው እኔ ሐሳቤ ሁለት መልአክ እግዚአብሔር የላከበት ቦታ የለም። ብሉይ ኪዳን ላይ ራሱ ቢጠና ማለት ነው። ስለዚህ ሚካኤል በክንፉ ተሸከማት። ምንድነው ይሄ የደመና መጋረጃ መጥቶ ሸፈናት። ይሄ ሁሉ ውሸት ነው። ይሄ ሁሉ ውሸት ነው። ብስራቱ እንዴት ነው ከተባለ ሉቃስ እንደነገረን ሉቃስ በግልጽ እኮ ነገረን። ምንም አልደበቀን። ምን አላለን? በ6ኛው ወር መጣ።
ልጅቷ ለዮሴፍ ታጭታ ነበረች። መልአኩ ወደ እርሷ ገብቶ ደስ ይበልሽ አለ። ጸጋን የሞላብሽ ጌታ ከአንቺ ጋር ነው አለ። አንቺ ከሴቶች መካከል የተባረክሽ ነሽ አለ። እሷ ደግሞ በንግግሩ ደነገጠች። በነገራችን ላይ እሷን ሲያናግራት እንዳንድ ሰው ነው የሚያናግራት፣ እንዳንድ ሰው። ምክንያቱም እሷ እያየችው ያለችው አንድ እስራኤላዊ ወጣት እንደዚያ ነው የሚመስላት። በዚህ መልክ ነው የተገለጠው። ብዙ ጊዜ መላእክት ሲገለጡ በሰው አውድ ነው የሚገለጡ። በሰው አውድ ሰውየው በሚገባው ቋንቋ በሰውየው ልክ ነው የሚገለጡ። ለምሳሌ ኢያሱ ላይ የተገለጠው መልአክ ሰይፍ፣ የተመዘዘ ሰይፍ ይዞ አንድ ሰው ነው የተገለጠለት እና ኢያሱ ማን እንደሆነ አላወቅም። ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ አለ። እንደዚህ ነው የጠየቀው አይደለም። ምናልባት አስበው ሊሆን ይችላል። ሰይፍ ይዞ አጠገቡ ሲቆም ሊመታኝ ነው ሁሉ ብሎ አስበው ሊሆን ይችላል። ከዚያ በኋላ እኔ የሰራዊት አለቃ ሆኜ ተልኬ መጥቻለሁ ብሎ ሲናገር የምንመለከተው እና ለእሷም የተገለጠላት እንደዚህ ነው። ግን ከንግግሩ የተነሳ ደነገጠች ይላል። ደነገጠችና እሷም እንዴት ያለ ሰላምታ ነው ብላ አሰበች። ከዚያ በኋላ ነው መልአኩ ሐሳቡን ሲያብራራላት የምንመለከተው። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለም ይነግሣል። ማርያም አሁንም ጥያቄዋን ያቀረበችው ምን አለ? ጥያቄዋ ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። ትክክለኛ ጥያቄ ነው። አንድ ሰው ሲጠይቅ መጠየቅ ያለበት ጥያቄ ነው አይደለ? ስለዚህ ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል። ይኸውላችሁ አሁን ቅድም እግዚአብሔር አበኪ ፈንድወ ቃሉ ገብርኤል አስተማሲሉ ማርያም አምላከ ዘወለድኪ በተደንግሎ ሰላም ሰላም ወሰላም ብሎ ለመልክኪ ማርያም ፈጽሜ ኩሎ የሚለው ማለት ነው። ይኸውላችሁ እግዚአብሔር ገብርኤልን አስመስሎ ቃሉን አላከ። በደንብ መረዳት ማወቅ መገንዘብ ያለብን ገብርኤል ብቻውን ነው የመጣው። ገብርኤል ብቻውን ነው የመጣው። ገብርኤል ምንድን ነው ያደረገው ከተባለ መጥቶ አበሰረ። መልእክት ነው የተናገረው። አንድ ሰው ተልኮ ሄዶ መልእክት እንደሚያደርስ ማለት ነው። ግን ምንድን ነው ያላት ሲነግራት መንፈስ ቅዱስ በአንቺ ላይ ይመጣል ነው ያለው። ጽንሰቱ ከመላክ ጋር የተያያዘ ሳይሆን ጽንሰቱ ከምን ጋር የተያያዘ ነው? ከመንፈስ ቅዱስ ጋር የተያያዘ ነው። ይኸውላችሁ ይህንን ሐሳብ ማቴዎስ ላይ ሄዳችሁ ስታነቡት ምን ይላል መሰላችሁ? ከእሷ የተጸነሰው ከምንድን ነው የሚለው? ከመንፈስ ቅዱስ አይደለ? ከእሷ የተጸነሰው ከመንፈስ ቅዱስ ነው ብሎ ነው የሚናገረው። ማቴዎስ ምዕራፍ 1 ቁጥር 20 ላይ ሄዳችሁ ስታነቡ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው ይላል። እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። በገብርኤል መስሎ አይደለም የገባባት፣ በገብርኤል መስሎ አይደለም የገባባት። የተጸነሰው በመንፈስ ቅዱስ ኃይል ነው። ለዚህ ነው እኛ ገብርኤልንና ወደ እርሷ የመጣውን ቃል መለየት አለብን። ያለዚያ መልአክ ተጸነሰ ነው የምንለው እንጂ እግዚአብሔር ተጸነሰ አይደለም የሚባለው። እግዚአብሔር ነው በመንፈስ ቅዱስ ኃይል ምን ያለው የተጸነሰው እና ከዚህ የተነሳ ብስራቱም አይገናኝም፣ እንደገና ጽንሰቱም አይገናኝም። መልአክ አበሰረ እንጂ መልአክ በእሱ አልተጸነሰም። ስለዚህ ይሄ በኢትዮጵያ ቤተክርስቲያን እየተዜመ ያለው እየተጮኸ ያለው ጩኸት ዝም ብሎ የፈጠራ ድርሰት ነው። የእግዚአብሔርን ቃል መሰረት ያላደረገ የእግዚአብሔርን እውነት ያላገናዘበ ነው ለማለት ነው። ተባረኩ። እግዚአብሔር ይባረክ። ክብሮሙ ለመላእክት ከመመንኮራኩር ወረደ መልአከ እግዚአብሔር አበ ማርያም ድንግል ዘተናገሮ ለሙሴ በሀበ ዕፀጳጦስ። ዕፀጳጦስ የቲ ማርያም ይውትላችሁ ለሙሴ በዛ በዕፀጳጦስ በዚህ ዘጸአት መጽሐፍ ምዕራፍ በሲና በረሃ ዘጸአት 3 ላይ ያለ በዛ የእግዚአብሔር መልአክ ቁጥር 2 ላይ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ይሄ መልአክ ማን ነው? ገብርኤል። ልክ ሙሴን በዛ የተናገረው ገብርኤል ለካ ያኔ የነበረችው ማርያም ናት የተናገራት። ቁጥቋጦ ዕፀጳጦስ ሚላት ይችል ዕፀጳጦስ የቲ ማርያም እና በጣም ይገርመኛል። እንዴት አድርገው ለውጠው ሸምድደው ቀያይረው ምናምን አምጥተው እንዴት እንደሚገጣጥሙት ይገርመኛል። እና
ማርያምን ሲያበስራት ገብርኤል ልክ ሙሴ በዛ ለሙሴ እንደተገለጠለት ሆኖ ነው። እና እንዲያውም ራሷ ያቺ ቁጥቋጦ ማናት? ጸጳጦሷ ማናት? ማርያም ናት ነው የሚሉ። ሌላው በጣም ማነሳው ከታምረ ማርያምን ሲያበስራት መልአኩ እንዲህ ይላል፣ ገብርኤል አብሰራ ለማርያም በዕለተ እሑድ ይላል ጊዜ 3 ሰዓት እንዘ ትፈትል ወርቀ ወሜላተ ወሰገደ ወአመሃ ይላል። ሰገደላት፣ ምን አለላት ይላል? እጅ ነሳት። እሷ የራሷ ከንግግሩ የተነሳ ደንግጣ ይላል እንኳን የሚሰግድላት ድምፁ እንዴ! እኔ በጣም ይገርማቸዋል። ባለፈው አንስተን ነበር የባታ ጊዜ ያነሳ ነው። ለምሳሌ በቤተ መቅደስ መላእክት ያጫውቷት ነበር ይላል። ከመላእክት ጋር ነው ያደገችው። መላእክት ይቷና ይዋል መላእክት እያጫወቱ አሳደጓት ነው የሚለው። የገብርኤልን ድምፅ ስትሰማ ግን ደነገጠች። ከመላእክት ጋር ካደገች ምን አስደነገጣት? እንዘት ትናዘዝ ማ በመላእክት ይቷና ይዋል መላእክት ይቷና ይዋል መላእክት እያረጋጓት እያጫወቷት ምናምን ይላል። እንደገና መልአክ እየቀለባት አያችሁ። መጽሐፍ ቅዱሳችን እውነተኛው ቃል ግን ምንድን ነው የሚለው? ከንግግሩ የተነሳ ደነገጠች ነው የሚለው። ምክንያቱም ሆኖ የማያውቅ ነው የሆነባት እና ይህንና መሰል ነገሮችን አሁን ለምሳሌ የአበሰራት ቀን ተጽፏል። ማነው ቀን የጻፈላት? የታምረ ማርያም ላይ ያለ ቃል ነው። ማነው ቀን የጻፈላት? እሁድ ነው፣ መጋቢት 29 ነው ያው ብስራቱ የሚባለው። እሁድ ቀን በ3 ሰዓት ነው የሚለው። እዚህ ደግሞ ታምራችን ደግሞ እና ከምን አምጥተው ነው ይህንን የጻፉት? ምን ለማለት ፈልገው ነው? ለምንድን ነው ከመጽሐፍ ቅዱስ ጋር ዲሜጥሮስ ባላትን ሲሰራ ዝም ብሎ ባላትን ሰራ እንጂ እያንዳንዱ ቀን በዚህ ቀን የተደረገ የሚል መረጃ ይዞ አይደለም። አሁን ልደት ለምሳሌ በዚህ ይከበራል አይደለ? እንደዚህ በ29 ታኅሳስ 29 ይከበራል እንጂ ግን ትክክለኛ የተወለደበት ቀን ታኅሳስ 29 ነው ማለት ግን አይደለም። መታሰቢያ እንዲሆን እነሱ ግን ቀኖቹን አገጣጥመው ታኅሳስ 29 9 ወር ከ5 ቀን ይሆናል። እሱን ለማምጣት ነው እና ይሄ ራሱ ትክክል አይደለም። ምንም በማይታወቅ አንድ ሰው ተነስቶ ባላትን ስለሰራ በዚያ ተነስቶ ይሄ ነው ብሎ መጽሐፍ ራሱ በእውነት ይሄ ሕፃናት ጨዋታ እኮ ነው የሚባለውና ቄስ ምን ይላሉ? እንዴት ነው ከብስራቱ ጋር ተያይዞ ያለው? ገብርኤል እንግዲህ